አሜሪካ ድምጽ ሬዲዮ ፕሮግራም ተከታታዮቻችን የፌስቡክ ተመልካቾቻችን የዌብሳይታችንንም ተከታታዮች እንደምን ከረማችሁ እንደምን ሰነበታችሁ አሁን የምገኘው የአሜሪካ ድምጽ ስቱዲዮ ነው እንግዲህ በጣም አለፍ ይያልን እንግዶች ስናገኝ ከዚህ ከስቱዲዮአችን ይዘን ወደ እናንተ እንደርሳለን ከመደበኛው የሬዲዮ ዝግጅታችን በመለስ ማለት ነው ዛሬም እዚህ አንድ እንግዳ ጋብዘናል እንኳን ደህና መጣ ጀዋር መሐመድ እንኳን ተመለሰን ለመገናኘት አበቃን እንግዲህ የአሜሪካ ድምጽ ስቱዲዮ በአካል ከኔ ጋር ዛሬ ለመጀመሪያ ጊዜ ነው የምንገናኘው በሬዲዮ ግን ለረጅም ጊዜ በተለያዩ ጉዳዮች ላይ ውይይቶችን ስናደርግ ጥያቄዎችን ስንጠይቅ ስትመልስ ቆይተሃል በጣም በብዙ መድረኮች ላይም አስተያየት ትሰጣለህ እነሱን አስተያየቶች ይዘን በዚህኛው በኩል እንደዚህ ብለሃል አሁን በዚህኛው በኩል እንደዚህ ብለሃል ለሚሉ ውይይት አይደለም ዛሬ ጋበዝንህ እንግዲህ በሁሉም መንገድ ለምታከናውናቸው ስራዎች ሚዲያን እንደ አንድ መንገድ ወይም ሚዲያን ነው የምትጠቀመው በማህበራዊ ሚዲያም በሜንስትሪም በመንለው ሚዲያን ነው ለምትሰራው ነገር የምትገለገልበትና የዛሬው ውይይታችን ትኩረት የሚያደርገው በሚዲያ ጉዳይ ላይ ተመስርቶ ይሆናል ስለዚህ በዛ መሰረት ውይይታችን የዛሬው ጥያቄዎች የሚያተኩሩት አንድ ባለቤቱ በሚታወቅ ሰው የሚመራ የሚዲያ ተቋም አገር ውስጥ ህግ ባለበት ሀገር ለምሳሌ የሚዲያ ተቋሙ የትግል ሚዲያ የሚባለው ከዚህ ቀደም ኢትዮጵያ ውስጥ አሁን የታየው ለውጥ ከመምጣቱ በፊት ምንም አይነት መተግበሪያ መንገድ ስለሌለ የትግል ሚዲያ ነው መናከናውነው የሚል ነገር መከራከሪያ ታነሱ ነበርና አሁን ደግሞ ህግ ያለበት ሀገር ውስጥ ሚዲያ ምንድነው ሚናው መሆን ያለበት አመሰግናለሁ በመጀመሪያ ደረጃ አይ ቲንክ ቪኦኤ ለ13 አመት ያህል በመናገር ኢንተርቪው በመስጠት ተሳተፍ ነበር ለዚህም ከፍተኛ ምስጋና አለኝ በዚሁ ሚዲያ ነው ያደኩት ማለት ይቻላል እንግዲህ ከዚህ በፊት እንዳልሽው የሚዲያዎቻችን በተለይ አገር ቤት ምህዳሩ ዝግ ስለነበረ የትግል ሚዲያ ሬዚስተንስ ፕሮቴስት ሚዲያ ነበር ስናካሄድ የነበረው አክቲቪስት ሚዲያ ነበር ስናካሄድ የነበረው አሁን በሽግግር ውስጥ ነው ያለነው ልክ አገሪቷ ከአምባገነን ስርዓት ወደ ዲሞክራሲ ስርዓት እየተሻገረ ስለሆነ የሚዲያዎቻችንም ደግሞ ከፕሮቴስት ሚዲያ ከትግል ሚዲያ ወደ ፐብሊክ ሚዲያ የሚሻገሩበት ሂደት ነው ያለው ከአድቮኬሲ ሚዲያ ሞር ወደ ሪፖርቲንግ ሚዲያ የሚሻገሩበት በሙሉ ተሻግረዋል አልተሻገሩም ምን መሆን አለበት የምትለዋል ምንድነው ሚናው መሆን ያለበት የሚለውን እስቲ እንግዲህ በሚዲያ ጉዳይ ላይ ነው ስትሰራ የቆየኸው ተምረሃል አንብበሃል ብዙ ልምድ አለህና ባጭር ምንድነው መሆን ያለበት ሚናው የሚዲያው ሚና የሽግግሩ እንዲሳካ መርዳት ነው ምክንያቱም የዚህ ሽግግር መሳካት ለሚዲያው ራሱ የፖለቲካ ምህዳሩ መስፋትና ይሄ ፖለቲካ ምህዳር ደግሞ በዲሞክራሲያዊ ህግጋት መመራቱ ለሚዲያው ራሱ አስፈላጊ ስለሆነ የሚዲያው ሚና ሽግግሩ እንዲሳካ አስፈላጊ ሲሆን ጫና በማድረግ አስፈላጊ ሲሆን መንገድ በማስያዝ እና በማሳየት እንዲሁም ደግሞ ሽግግሩ ወደፊት ሊያሻግሩ የሚያስችሉ ሐሳቦች የሚሸረሽሩበት መድረክ ሆኖ መርዳት መቻል አለበት ከዚህ አንፃር አንተ የምትመራው የኦሮሞ ሚዲያ ኔትወርክ በውጭ ሀገር ነው ተመዝግቦ ይገኝ የነበረው አሁን በፍጥነት ወደ ኢትዮጵያ ገብቶ ስራ ጀምሯል ምንድነው ያደረገ ያለው ምንድነው በዚህ አንተ ባልከው መንገድ ምን እየሰራ ነው በዚሁ አንፃር ነው እየሰራ ያለው ብዙ የፖለቲካ መድረኮችን እንግዲህ በአብዛኛው በአፋን ኦሮሞ ስለምናስተላልፍ ብዙ የፖለቲካ መድረኮችን ያዘጋጃል ከዛው ጋር ተያይዞ ደግሞ የህዝቡን ሮሮና በተለይ በመንግስት ላይ ያሉ ትችቶችንና መድረኮችን በማዘጋጀት የህዝቡ በኢንቫይሮንመንት ላይ በስራ ላይ ያለውን ችግርም ያደርሳል በአብዛኛው ግን ሽግግሩ በምን መልኩ መሄድ አለበት በሚል ላይ ምሁራንን የፖለቲካ ድርጅቶችን ማህበረሰቡን ያሳተፈ ስራ ነው በብዛት የሚሰራው ሚናው መርዳት ነው ከዛ ደግሞ ኦኤምኤንም ይሄንን መስራት ነው ካልክ ይሄ ስራ የሚሰራው በየትኛው የህግ ማዕቀፍ ስር ነው ሚዲያ ውስጥ የሚሰሩ ሰዎች የህግ ማዕቀፍ ያስፈልጋቸዋል ኢትዮጵያ ውስጥ ተመዝግቦ ነው የሚሰራው ወይስ በውጭ ሀገር ምዝገባው ነው የሚያከናውነው በየትኛው ህግ ውስጥ ነው ያለው በብሮድካስት ባለስልጣን ስር ነው እስቲ ትክክለኛውን አመዘጋገቡንና ስራ የጀመረበትን መንገድ ኦኤምኤን በኢትዮጵያ ህግ መሰረት በኢቢኤ ተመዝግቦ ነው እየሰራ ያለው እያንዳንዱ ኮንቴንት ኢቢኤ ሪቪው ያደርገዋል የሚያሳስቡ ጉዳዮች ሲኖሩ የኛን ኤዲተሮች በመጥራት ያወያያሉ በኢትዮጵያ ህግ ነው የሚሰሩት ከዛ አንፃር በተረፈ ደግሞ የውስጥ ህግጋቶች አሉን ኤዲቶሪያል ፖሊሲ ያለን ኮድ ኦፍ ኮንዳክት አለን
እነዛን ውጪ የነበሩንን አገር ቤት ስንደርስ ደግሞ ትንሽ አሻሽለናቸው ከአገር ቤት ሁኔታ ጋር እንዲዋሃዱ አድርገን እየሰራን ያለነው። የዚህ የሚዲያ ዳይሬክተር ነህ። ይሄ ሚዲያ የሚንቀሳቀሰው ገንዘቡ እንግዲህ እስካሁን ባለው ዌብሳይታችሁም ላይ በተመዘገበው ነን ፕሮፊት ለትርፍ ያልተቋቋመ ድርጅት ነው። ገንዘብ የሚያገኘው ከደጋፊዎቹ በሚያሰባስበው ገንዘብ ነው። ያንንም በማድረግ ትሰራለህ። ከዛ ደግሞ የፖለቲካ ተንታኝ ሆነ እዛው ሚዲያ ላይ ትቀርባለህ። ከዛ በአገር ውስጥ የፖለቲካ ጉዳዮች ላይ ደግሞ ትገባና አስተያየት ትሰጣለህ። ሽምግልናም ታካሂዳለህ። በፖለቲካ ፓርቲዎች መካከል የሚፈጠር ነገር ሲመጣ ደግሞ ሽምግልናም ታካሂዳለህ። ከዛም በተጨማሪ በዛው ሚዲያ ላይ አንድ አይነት ሀሳብ ካላቸው ሰዎች ጋር ቀርበህም አስተያየት ትሰጣለህ። በዚህ ህግ በኢትዮጵያ ብሮድካስት ህግ መሰረት ይሄን ማድረግ ይቻላል ወይ? አዎ ይቻላል። እንዴት ይቻላል? ለምን ማይቻለው? በብሮድካስት ህግ መሰረት ለምሳሌ ብሮድካስት በ1998 ዓመተ ምህረት በወጣው ህግ መሰረት ክፍል 4 ላይ በብሮድካስት አገልግሎት ባለፈቃዶች የሚሰራጩ ፕሮግራሞች ይላል። ማንኛውም ለስርጭት የሚቀርብ ፕሮግራም የተለያዩ አመለካከቶችን ማንጸባረቅ ህብረተሰቡን በአጠቃላይ እንዲያገለግል ሚዛናዊ ሆኖ መቅረብ አለበት ይላል። ስለዚህ ይሄ ሚዛናዊነት አንደኛው ስለሚነሳው ጉዳይ የተለያዩ ሀሳቦችን ያላቸውን ሰዎች ይዞ መምጣት ነው። አንድ አይነት ሀሳብ ያላቸው ሰዎች በአንድ ሚዲያ ላይ ከቀረቡ የሚያዳምጠው ህብረተሰብ የተለያየ ሀሳብ አግኝቶ ለመወሰን የሚዲያ የመጀመሪያው ተግባር ኃላፊነትና ተግባር አንድ ማህበረሰብ ከሚያገኘው ነገር አዳምጦ ተገንዝቦ በእውቀት ላይ ተመስርቶ ውሳኔን እንዲሰጥ ነው። ስለዚህ በዚህ ህግ መሰረት ያንን አታደርጉ። ምሳሌ ያነሳል እንሄድ እንችላለን። አንድ አይነት ሀሳብ ያላቸው ሰዎች ቀርበው የሚፈልጉትን ሀሳብ ካንጸባረቁ ያ ህብረተሰብ የሚያገኘው አንድ አይነት ሀሳብ ብቻ ነው በዛ ሚዲያ ላይ ማለት ነው። ስለዚህ በዚህ ህግ ይሄንን አታደርጉም እናንተ። ኦኤምኤንን ትመለከቻለሽ? እመለከታለሁ። ፕሮግራሙን ተከታተያለሽ? አዎ እከታተላለሁ። እንደ ኦኤምኤን የብዙ ሀሳብ የሚቀርበው በሚዲያ በኢትዮጵያ ውስጥ ምናልባት ቪኦኤ ካልሆነ በስተቀር ያለ አይመስለኝም። ምክንያቱም በአፋን ኦሮሞ ነው የምናስተላልፈው። 14 የፖለቲካ ድርጅቶች አሉ። 14ቱም ይሳተፉበታል። የተለያየ ሀሳብ በጣም ተጻራሪ ያላቸው ሀሳቦች በቋንቋው በሚናገሩ በማንኛውም ማህበረሰብ ይቀርባሉ። በአማርኛ በምናዘጋጀው ፕሮግራም ውስጥ ደግሞ ከሁሉም ብሔር ከሁሉም ፖለቲካ ድርጅቶች እዛ ላይ የማይቀርብ የለም። ስለዚህ ኦኤምኤን ላይ አንድ ሀሳብ ብቻ ነው የሚሸራሸረው የሚለው ከእውነትና የራቀ ነው። እሺ በምሳሌ እንመጣባቸዋለን። እሱን ሚዛናዊነቱን በተመለከተ ማንኛውም ለስርጭት የሚቀርብ ፕሮግራም ይዘቱና ምንጩ ትክክለኛ መሆኑ መረጋገጥ አለበት ይላል። ማንኛውም ዜና ከአድሎ የጸዳ ትክክለኛና ሚዛናዊ መሆን አለበት ይላል። ማንኛውም ለስርጭት የሚቀርብ ፕሮግራም የሰው ልጆችን ስብዕና ነጻነት ወይም ስነ ምግባርን የሚጻረር ወይም የሌሎችን እምነት የሚያንኳስስ በመንግስት ወይም በጸጥታ ህገ መንግስቱ መሰረት በተቋቋመው የመንግስት አስተዳደር ወይም በአገር መከላከያ ኃይል ላይ የወንጀል ድርጊት የሚፈጽም እያለ ይቀጥላል። እነዚህ ክልከላ ያስቀመጥባቸው ጉዳዮች ናቸው። ሚዛናዊነት ከአድሎ የጸዳ ስንል ለምሳሌ ኦኤምኤን የሚያቀርበው ፕሮግራም በአንድ ማህበረሰብ ውስጥ በደል ተፈጽሟል፣ አንድ ማህበረሰብ አንድ ጥያቄ አለው፣ እዛ አካባቢ ላይ ይሄንን እፈልጋለሁ ብሎ ጥያቄ ሲያቀርብ ሌላም ሰው ያንን እፈልጋለሁ የሚል አካል ካለ ሁለቱን በአንድ መስመር በአንድ መንገድ ማቅረብ ማለት ነው ሚዛናዊነት ማለት። ያንን ያደርጋሉ። ያንን የማያደርግባቸው በጣም ብዙ ሪፖርቶች አሉ። አንደኛው ጥያቄ እሱን ያደርጋሉ ወይ ነው። በሚገባ ያደርጋል። ለምሳሌ የአዲስ አበባ የኮንዶሚኒየም ጥያቄን በተመለከተ ዘገባ ሲቀርብ የአዲስ አበባ ኮንዶሚኒየም በኦሮሚያ አካባቢ የተሰራ ስለሆነ የኦሮሞ ገበሬዎች ተፈናቅለው የተሰራ የኮንዶሚኒየም ቦታ ስለሆነ እዛ ቦታ ላይ የተገነባ ህንጻ መሆን የሚገባው እዛ አካባቢ ላሉ ሰዎች ነው የሚል ሐሳብ አለ። በሌላ በኩል ለዛ የኮንዶሚኒየም እጣ ያወጣላቸው ሰዎች ደግሞ አሉ። ሚዛናዊ ዘገባ ማለት ሁለቱንም ሰዎች እኩል አቅርቦ ሶስተኛ ደግሞ በተለይ አሁን ባለው ክፍት አሰራር ለምሳሌ ቀደም ባለው መንግስት በሩን ዝግ ሲያደርግ ሙከራውን ጠቅሶ መንግስት አለመመለሱን ተጠቅስበታል። አሁን ግን ክፍት አሰራር ስላለ ሶስተኛ ደግሞ መንግስት
አራተኛ ደግሞ የህግ ባለሙያ ምን ይላሉ የሚል ነው ሚዛናዊ አሰራር ማለት በሱ መልኩ ሰርቶታል ወይ ይሄን ጉዳይ በሚገባ ችግሩ ምን መሰለሽ መቼ ሰራው ሁለት እዚህ ውስጥ ተከራካሪዎች ሁለት ቡድኖች ናቸው የኦሮሚያ ክልላዊ መንግስትና በሚገባ አልከኝ መቼ ሰራው በምን አይነት ፕሮግራም ሰራው ላቀርብልሽ እኮ ነው እዚህ ውስጥ ተከራካሪዎች ሁለት ወገን ናቸው የኦሮሚያ ክልላዊ መንግስትና የአዲስ አበባ አስተዳደር ችግሩ የኦሮሚያን ሆነ የአዲስ አበባን ክልላዊ መንግስት ለማግኘት ያለውን ፍዳ አንቺም ታውቂዋለሽ የመንግስት ባለስልጣናቶች የሉም ለምሳሌ የአዲስ አበባን ነዋሪዎች ፕሮፐርሊ ሊያቀርብ የሚገባው የከተማው አስተዳደር ነው የኦሮሚያንም ማቅረብ ያለበት የክልሉ አስተዳደር ነው የመንግስት ባለስልጣናቶች ሚዲያን ይፈራሉ ምን ይላሉ ሪፖርት ከቀረበ የህዝብን ሮሮ በዚህ ጉዳይ ብቻ አይደለም በማንኛውም ጉዳይ ላይ የህዝብን ሮሮ ስናቀርብ ባላንስ ለማድረግ መንግስት ላይ መድረስ ነበርብን አለ የመንግስት ሰው ካልተናገረ አንዱን ሳይድ አቅርበሽ ከዛ የመንግስት ሰዎች አልተገኙም ሲገኙ እናቀርባለን የእናንተ ሚዲያ ደግሞ ከስሙም የተቋቋመበት ዌብሳይታችሁም ላይ ያለው ለማን እንደምትሰሩ የተጠቀሰው በግልጽ የተቀመጠ ነገር ነው ለአንድ ማህበረሰብ መብትና ጥቅም በሚል ነው ስለዚህ እዛ ላይ ነው ትኩረት የምታረጉት በአሰራር ደረጃ ግን እንደሱ ብሎ የተቋቋመ ሚዲያ ወደ ተግባር ሲመጣ ይሄንን ተግባራዊ ያደርጋሉ ወይ ነው ጥያቄ በደንብ እያደረገው ነው በኦኤምኤን ላይ የማይቀርቡ ሐሳቦች የሉም መቅረብ የሚፈልግ ማንኛውም ማህበረሰብ እናቀርባለን በነገራችን ላይ ቢሮ አለን ህዝብ ወኪን አድርጎ በየጊዜው ሐሳብ አለኝ ሮሮ አለኝ ወይ በእኛ ፕሮግራም ላይ ሊሆን ይችላል ወይ በመንግስት አሰራር ላይ ሊሆን ይችላል ሮሮ አለኝ ሲል ለዛ ያቋቋም ነው ዲፓርትመንት አለ ሰዎች መተው አይደለም እኛ ፈልገን እኛ መፈለግ ብቻ ምን እንደጀመረን ታውቂያለሽ ለምሳሌ የመንግስት ያልሆኑ ድርጅቶች በስልክ ማግኘት ስላልቻለን ስለሚክዱን ደብዳቤ መጻፍ ጀምረናል ደብዳቤ ጽፈን እንዲህ አይነት ሮሮ ሰምተናል እንዲህ አይነት ኮምፕሌንት ሰምተናል መልስ ያስፈልጋል ባላንስ ለማድረግ ስለዚህ ብለን በማህተም መተን በደብዳቤ መስጠት ጀምረናል ችግሩ ምንድነው አሁን ኮምፕሌን የሚያደርጉ ሰዎች መልስ አይሰጡም ፕሮግራም ከተላለፈ በኋላ ኮምፕሌን ያደርጋሉ ከዛ ደግሞ ሪች አውት እናደርጋለን ማለት ነው ችግሩ መሳተፍ መቻል አለባቸው እናቀርባለን ሲሰጡ ይሄን ማድረግ አለብን ሚዛናዊ የሆነ መረጃ ለህዝብ መስጠት አለብን ብለ ታምናለህ በደንብ የኦሮሚያ ሚዲያ ኔትወርክ ዳይሬክተር ነህ ቅድም እንዳልኩት ደግሞ ትንታኔም ትሰጣለህ የፖለቲካ ትንታኔ ከዛ ከፍ ሲል ደግሞ የመብት ጥያቄ ያላቸው ሰዎች መካከል ደግሞ ገብተህ በሉ ግቡ ትላለህ ከዚህ በፊት በፌስቡክ የምታረጋውን አሁን በአካል ተገኝተሃል እዚሁ የኮንዶሚኒየም ቤት ቦታ ላይ ሄደ ንግግር አድርገሃል መጀመሪያ ደረጃ እሱ ይቻላል ወይ በህግ አንድ የሚዲያ ሰው የራሱ ስብዕና አለው ህግ ከሚጠይቀው ራሱ የተጻፈ ህግ ከሚጠይቀው የሞራል ህግ ከሚፈቅድለት ከዛ ደግሞ ስብዕናውን ገለልተኛ በሆነ መልኩ መገንባት ይተበቀበታልና ሚዲያ እየመራ ደግሞ እዛ ጋር ሄደ ወጣቶቹን በርቱ ለመብት ለነጻነት የምታረጉትን ትግል ቀጥሉ ትላለ ይሄ ይፈቀዳል ወይ በኢትዮጵያ ህግ ይሄ ተፈቅዶ ስታይ አትገረምም ምንም መንግስት ምንም ሳይል ሲቀር አሁን እኮ ሁሉ ነገር የኔና የኦኤምኤን ጉዳይ ብቻ አደረግሽው ኢትዮጵያ ውስጥ በሽግግር ውስጥ ነው ያለነው የሚዲያዎች ሚና የመንግስት ሚና የተቋማት ሚና የግለሰቦች ሚና ትራንስፎርም እያደረገ ነው ያለው ትራንስፎርም እያደረገ ባለበት ሁኔታ የሚቀየሩ ነገሮች ይኖራሉ አሁን እስካለው አንፃር ህጓን በደንብ ነው የምንረዳት መስመሯን በደንብ ተጠንቅቀን ነው የምንሄዳት ምክንያቱም እዚህ ሀገር በመሰራበት ወቅት ከዚህ በፊት የነበረው መንግስት ሊያዘጋን ያሉ የህግ ክፍተቶችን ያሉ የፋይናንሻል ክፍተቶችን በሙሉ አሟጦ ለመጠቀም ሎቢ ድርጅት ገዝቶ ይሄድበት ነበር መስመሯ የጋ እንደሆነች በነበረው እንረዳት ይሄንን ማኝ መስመሯ የጋው አትረዳው መረዳት ብቻ ሳይሆን ደግሞ አጠቀማታለሁ ህጉን አታውቀውም ወይም ህጉን አታውቁትም የሚልም ሐሳብ የለኝም በጠንቀቀህ እንደምታውቀው በደንብ እንደምትረዳው እረዳለሁ ግን አሁን ካለው መሬት ላይ ካለው አካሄድ አሁን ለምሳሌ ኢትዮጵያ መንግስት በዚህ ይሄንን እንመጣበታለን በዝርዝር ሚዲያ እየመራ ትንታኔ እየሰጠ ፖለቲካ ውስጥ እየተሳተፍክ ጠቅላይ ሚኒስትሩ ቢሮም ተጋብዛችሁ የፕሬስ ካውንስል ለማቋቋምም ተነጋግራችኋል ይሄንንም እያደረክ ማለት ትልቅ ነው ተሳትፎ አንተም ጠቅሰህዋል ወደዳችሁም ጠላችሁም ተጽኖ ፈጣሪ ሰው ነኝ ብለሃል እንደዛ ደግሞ በስሜት የተሞሉ የተቆጡ ወጣቶች ባሉበት መሃል ላይ ደግሞ ሄደህ ንግግር ስታረግ የኢትዮጵያ መንግስት ዝም ሲል አይገርምህም ወይ ነው ጥያቄ ያልኩት
አይገርመኝም። ምክንያቱም የህግ ሀገር ነው። የህግ ጥሰት ጀዋርም ሆነ አህመድም ሆነ ከበደም ሆነ ገመቹም ሆነ ከጣሰ በህጉ መሰረት ይጠየቃል። እንደ OMN በኢቢኤ ህግጋት ነው የምንተዳደረው። ጥሰት ካለ በማንኛውም ጊዜ ከኢቢኤ ጋር እንሰራለን። የወንጀል ስራ ካለ ከማንኛውም ጋር ከፖሊስ ጋር እንሰራለን በማንኛውም ሂደት። ስለ ህግ ያነሳሁት ምንድነው ህጉን በደንብ ስለምናቀው መስመሯ የህግ አስካለች እንዳለች ስለምናቀው ያንን መስመር ጠብቀን እንሄድበታለን። የጠቅላይ ሚኒስትር ቢሮ አይደለም የተጋበዝ ነው ኢሲኤ ነው። እኔ ብቻ አይደለሁም ማአት ሰው ነው የተጋበዘው። እዛ ሀገር ከገባው በኋላ ስሞክር ያለው ነገር በሙሉ ምንድነው እንደ ህዝብም እንደ መንግስትም እንደ ሲቪክ ሶሳይቲም እንደ ሚዲያም ከዚህ በፊት በአምባገነን ስርዓት ጊዜ የነበረን ሚና መለወጥ አለበት። ለሱ ነው ጥያቄው። እዛ ኮንዶሚኒየም ጋር ሄደ ካደረከው ንግግር አብዛኛው መጀመሪያ ላይ ያነሳቸው ነጥቦች በሙሉ ከህግ ጋር የተያያዙ ጉዳዮች ናቸው። ከህግ ጋር ማለቴ ልክ ቀድሞ እንደነበረው የኦሮሞ ተቃውሞ ሰላማዊ እንደነበረ የኦሮሞ ተቃውሞ ለምሳሌ ሲጀመር በጣም ሰላማዊ ነበር አስታውሳለሁ። በጣም ሰላማዊ መሆኑን ለመግለጽ ከመፈለጋቸው የተነሳ ወጣቶቹ ነጭ ሪቫን እጃቸው ላይ ሁሉ አስረው ሰላማዊ ነን የአዲስ አበባ ዩኒቨርሲቲ ተማሪዎች ስቴዲየም አካባቢ ሰልፍ ሲያደርጉ ሰላማዊ ነን የሚለውን ለማሳየት ነጭ ጨርቅ ሁሉ እጃቸው ላይ ያስሩ ነበር። እንደዚህ አይነት በሰላም የተካሄደ የኦሮሞ ተቃውሞ ነበረ። እዛ ጋር ቆመህ አንተም ስትናገር የኦሮሞ ወጣቶች ያላቸውን ጥያቄ በሰላማዊ መንገድ እንዲያቀርቡ ትናገር ነበር። እንዴት በሰላም መጠየቅ እንዳለባቸው ወጣቶች ህይወት የተገበረበት ቦታ ነው ይሄ፣ የጥያቄው ማጠንጠኛ ነው። የኦሮሚያ ዙሪያ አካባቢ ያሉት አርሶ አደሮች ተፈናቅለው ነው ትላለ። እዚህ ድረስ ሰላማዊ ነበር። መጨረሻ ላይ የምትደመድመው ግን የኔና የናንተ የቀብር ቦታ እዚህ ይሆናል አይነት ንግግር አድርገሃል እና ይሄ በትክክል ቀስቃሽ ነው። ያ ማለት ምን አይነት አመላካች ነው? ያንን የኮንዶሚኒየም ቦታ እጣ የደረሳቸው ሰዎች ቤት ደርሶናል ብለው ቢመጡ ያንን የተቃወሙ ወጣቶች ደግሞ እርስ በርሳቸው የሚፈጠር ግጭት ቀስቃሽ ንግግር ነው ይሄ ንግግር። ይሄንን ንግግር እንዴት አደረከው? ጉዳዩ ከእጣ ከደረሳቸው ሰዎች ጋር አይደለም ከመንግስት ጋር ነው። የምንቃወመው መንግስትን ነው። እጣ የደረሳቸው ሰዎች ቤቱን አልሰሩት፣ ድንበሩን ተሻግረው አልመጡ። ሰው ያልተረዳው ነገር አለ። እንዳው ኢሹ እየተባለ ያለው ሰዎች እዛ ቤት ውስጥ አይግቡ አይደለም እየተባለ ያለው ከከተማዋ ወሰን ውጪ ወጥቶ የተሰራ ነው። ይሄንን የሰራው ባለእጣው አይደለም። ይሄንን የሰራው መንግስት ነው። ጠባችን መሆን ያለበት ከመንግስት ጋር ነው። የህዝቡም ጥያቄ መንግስት ላይ ነው። ከፈለገ መጥቶ ይግደልን እንጂ ያልነው ደግሞ መንግስትን ነው። ምክንያቱም ሰውን እዛ መሬቱን ሄዶ የተቀራመተው ቤቶቹን የሰራው እጣን ያወጣው መንግስት እንጂ ተከራዩ አይደለም። ከዚህ በፊትም ቢሆን ደጋግሜ ካንቺም ጋር ስንወያይ የኛ ኢሹ ከመንግስት ጋር እንጂ ከአንድ ቡድን ጋር አይደለም፣ ከአንድ ግለሰብ ጋር አይደለም። መሬቱን እኮ የወሰደው ቤቶቹን የሰራው ህግ ጥሶ እንደገና ቤቶቹን ያከፋፈለው መንግስት ነው። ከዚህ በፊት ስንል ነበር ያለው ነገር አለ። የምንገልለት አላማ የለንም፣ ግን ምን ሞትለት አለ። ከመጀመሪያው ስንነጋገር የሚዲያ ሚና መሆን ያለበት ሚዲያን የሚመራ ሰው ሚናው መሆን ያለበት በማህበረሰቦች መካከል ተግባቦትን የሚፈጥር መንግስትን ተጠያቂ የሚያደርግ የሚሸነቁጥ የሚተች የሚያጋልጥ። ስለዚህ ይሄን ሚዲያ የሚመራው ሰው ይሄ ጥያቄ ላለው ሰው ድልድይ ነው መሆን ያለበት እንጂ ራሱ ጠያቂ ራሱ ለምጠይቀው ጥያቄ ሟች ነኝ የሚል ሰው እንዴት ሚዲያን ይመራል? እንደ ህጉ መሆንን ቅድም እንደተነጋገር ነው አንተም እንዳመንከው የሚዲያ አካሄድ መሆን የነበረበት ጀዋር መሐመድ የዚህ ሚዲያ መሪ ነው፣ ዳይሬክተር ነው። በስሩ ጋዜጠኞች አሉ። ከቻለ ጋዜጠኞችን ወደ ስፍራው ይልካል። ካልቻለ ራሱ ደግሞ ጉዳዩን መስራት ከፈለገ ማይክሮፎን ይዞ ይቆምና የነሱን ሐሳብ ወስዶ እንሞትለታለን የሚሉትን ሰዎች ሐሳብ ወስዶ እንዴት ነው የምትሞቱለት ብሎ ጠይቆ የሌሎችን ሐሳብ ወስዶ ማሰራጨት ነው ያለበት እንጂ እንደ ሚዲያ መሪ ራሱን ሞታለን ብሎ መሀል ላይ ሄዶ እንዴት ይሆናል? በየትኛው አሰራር ነው ይሄ የሚሆነው? በማንኛውም አሰራር ቢሆን ይኸውልሽ ሚዲያ የሚያቋቋም ነው ቸግሮን ነው።
ሚዲያ የሚያቋቋም ነው ለትግል ነው አሁንም ቢሆን ከጉጭ አንወጣም ሆኖም ግን ገና ለገና ትችት ይቀርባል ብለን ወንድሞቻችን ያለቁለትን በደም ያመጣነውን በደም ያስቆምነውን ማስተር ፕላን በጉልበት ፈጽማለሁ ብሎ የሚመጣን መንግስት እንታገለዋለን በማንኛውም መንገድ የሚዲያ ዳይሬክተር ስለሆንኩ ወይ ደግሞ ቄስ ስለሆነ ወይ ደግሞ ሼክ ትላንትና ኮ የሞቱ ልጆች ዶክተሮች ናቸው ፖሊሶች ናቸው ፖሊስ ነኝ ብሎ አልተውም ወይ ደግሞ ዶክተር ነኝ ብሎ አልተውም የተጨቆነው እንደ ማህበረሰብ ነው እንደ ህዝብና እንደ ማህበረሰብ ተጨቆነን በመንሄድበት ወቅት ቮይስ ሆነን መታገል ግዴታ ነው ከዚህ አንፃር አሁንም ቢሆን የመጣው ጉዳይ ገፍቶ ስለመጣ በተለይ ደግሞ ግጭት ሊፈጥር ስለሚስል ከማህበረሰብ ጋር ሪፍሬም መደረግ ነበርበት መንግስት ትላንትና በትግል የቆመውን ማስተር ፕላን መልሶ አስፈጽማለሁ ባለበት ወቅት እንደ አንድ ግለሰብም ሆነ እንደ አንድ እነዚህ ወጣቶች አደራጅቶ ሲያንቀሳቅስ እንደነበረ ግለሰብ ኃላፊነት ይሰማኛል አድርገዋለሁ መልሰን መላልሰን እዛው ነው የምንሄደው ይሄኮ ወጣቶቹ ወይም ይሄ ጥያቄ ያላቸው ወይም አንተ ከሆንክ ይሄ ጥያቄ ያለ ጥያቄው በራሱ በተለይ አንደኛ ዲሞክራሲያዊ የሆነ አገር ለመፍጠር በሚደረግ ሂደት ውስጥ ሁለተኛ እንዳልኩት እነዚህ ወጣቶች ጥያቄ እንደነበራቸው ለረጅም አመት የዘለቀ እንደሆነ ከመነሻው 93 ዓመተ ምህረትንም ብናየው ከዛ በኋላ የነበረው ጥያቄ በተቃውሞ ውስጥ ያነሷቸው የነበሩ ጥያቄዎች እነዚህ ናቸው የአርሶ አደሮች መሬት በግፍ ተወስደዋል የሚሉ ጥያቄዎች ናቸው እነዚህን ጥያቄዎች ማንሳቱ ትክክል አይደለም ወይም ይሄም ጥያቄ ማንሳቱ ትችት አስነስቷል አይደለም ያልኩት ያንተም ማቀራረብ ትችት አስነስቷል አይደለም ያልኩት የህጋዊነት ጥያቄ አለበት ምክንያቱም የተቋቋመው ሚዲያ የሚቋቋመው በአንድ ሀገር ውስጥ የሌሎች ሰዎች ሐሳብ እኩል እንዲስተናገድ ኃላፊነት ወስደ ራስን መሸጥ ነው ቢቻል እንደውም የሚዲያ ላይ የሚሰራ ሰው ወይም ጋዜጠኛ ሰው አገር ሊኖረው አይገባም ብሄር ሊኖረው አይገባም ዘር ሊኖረው አይገባም ነው ዋናው መሰረቱ በሱ መልኩ የሚገነባ ስብዕና ሊኖረው ይገባል ነው ቢቻል እንደሱ የሚያደርግ ህግና አሰራር የስነ ምግባር ህጉም የተጻፈውም ህግ ይጠይቃል ስለዚህ መምረጥ አለብህ አንተ ደግሞ ማትመርጠው ከሆነ የተጻፈውን ህግ የሚያስተዳድረው መንግስት ደግሞ ሊያስመርጥ ይገባል እያልኩ ነው ያለሁትና እሱን አትመርጠህ አትወጣም በዚሁ ነው ወይ የምትቀጥለው